ሰላም ጓደኞቼ እንዴት ናችሁ? ባለፈው ለታ ስለ ሜሪ ሩትስ መልቲ ቫይታሚን ፕላስ ሄር ግሮዝ አስረድቻችሁ ነበረ። በጣም የምጠቀመው የምወደው መልቲ ቫይታሚን ነው። አሁን ደግሞ ብዙዎቻችሁ ለልጆችስ መስጠት የምትችሉ የለም ወይ ብላችሁኛል። ያኛው ከ18 ዓመት በላይ ስለሆነ ማለት ነው። አሁን ይሄኛው ደግሞ በራዝቤሪ የሚሰራው መልቲ ቫይታሚን ብቻ ነው። እሱን ከአንድ አመት ጀምሮ ላሉ ህጻናቶች መስጠት ትችላላችሁ። ይሄንን ነው አሁን ትምህርት ቤት ልጆች ተመልሰው ስለሚሄዱ ብዙ አይነት ጉንፋን አለ፣ ብዙ አይነት ቫይረሶች አሉ። ይሄንን ኢሚዩን ሲስተማቸውን ለማጠንከር በጣም ይረዳቸዋል። ሁሌ እንደምላችሁ ማለት ነው እንደዚህ አይነት ነገር በዶክተር ኖት ራሱ የማይወጡ ማንኛውንም ነገሮች ለዶክተሮቻችሁ መጀመሪያ ማሳየት አለባችሁ። ጥሩ ነው ወይ ጥሩ አይደለም የሚለውን የራሳችሁንም ደግሞ ሪሰርች ማድረግ አለባችሁ። እኔ ለዶክተር ያሳየቸው ፋሚሊየር ነው፣ ያውቀዋል። ይሄን ካምፓኒ በጣም ቆንጆ ንጹህ ነው ፕሮዳክታቸው ብሎኛል። ባለፈውም ነግሬያቸዋለሁና ለዛ ነው ልጄን መስጠት የጀመርኩትኝ። ከስር ሊንኩን ተውላችኋለሁ። እናንተ መውሰድ ትችላላችሁ፣ ልጆቻችሁን መውሰድ ይችላሉ። ከአንድ አመት ጀምሮ ኢንስትራክሽን አለው ከኋላ